ዓለምን ያስገረመው የጃንሆይ ምስጢራዊ የአመራር ጥበብ ዘ ሬጋል ማይንድሴት። አመራር ማለት ስልጣን መያዝ፣ ዘውድ መድፋት ወይም በትዕዛዝ ሰዎችን ማንቀጥቀጥ አይደለም። እውነተኛ አመራር ማለት በታላላቅ ማዕበሎች፣ ክህደቶችና ዓለም አቀፍ ቀውሶች ውስጥ ሳይናወጡ የራስን ውስጣዊ ግርማ ሞገስ ጠብቆ ሌሎችን ወደ አንድ ታላቅ ራዕይ የመምራት ረቂቅ ስነ-ልቦናዊ ጥበብ ነው። በ20ኛው ክፍለ ዘመን ዓለም በትልልቅ ሀያላን ሀገራት ጦርነት፣ በቅኝ ግዛት ስግብግብነትና በፖለቲካ ሁከት በታወቀችበት ወቅት አንድ አፍሪካዊ መሪ ግን በዓለም አቀፍ መድረክ ላይ በነበራቸው የማይናወጥ የአመራር ጥበብ የዓለምን ፕሬዝዳንቶች፣ ጠቅላይ ሚኒስትሮችና ነገስታት ቀልብ መግዛት ችለው ነበር። እርሳቸውም ግርማዊ ቀዳማዊ ኃይለ ሥላሴ ወይም በአክብሮት አጠራራቸው ጃንሆይ ናቸው። ብዙዎች የእሳቸውን ታሪክ የሚመለከቱት ከፖለቲካዊ ወይም ከታሪኩ ማዕዘን ብቻ ነው። ዛሬ ግን በማይንድ ሆራይዘን የእሳቸውን ታሪክ ወደ ጎን ትተን ዓለምን ያስገረሙንና ማንም በቀላሉ የማይረዳውን ሶስት ሚስጥራዊ የአመራር ጥበባቸውን እና ይህንን ጥበብ ዛሬ ላይ እኛ በራሳችን ሕይወት ስራና ስኬት ውስጥ እንዴት ልንጠቀመው እንደምንችል በጥልቀት እንመረምራለን። አእምሮን የሚያሰፋውን ይህንን ከ10 ደቂቃ የማይበልጥ የጥበብ ጉዞ እስከ መጨረሻው አብረን እንቀጥል። ምዕራፍ 1 ክፍል 1 ስልታዊ ትዕግስትና የዲፕሎማሲ ብልሃት። በእውነተኛ መሪነት ውስጥ የመጀመሪያውና እጅግ ከባዱ ጥበብ ስልታዊ ትዕግስት። ተራ ሰዎች ወይም ያልበሰሉ መሪዎች ፈተና፣ ስድብ ወይም ክህደት ሲገጥማቸው ወዲያውኑ በስሜት ተገፋፍተው አጸፋዊ ምላሽ ይሰጣሉ። ይህ በንዴት ውስጥ የሚሰጥ ፈጣን ምላሽ ግን ሁልጊዜም ወደ ውድቀት ነው የሚመራው። ጃንሆይ ግን ጠላትን እንኳን ሳይቀር በጦር ሜዳ ጩኸት ሳይሆን በንግግርና በጥልቅ ስልታዊ ትዕግስት የማሸነፍ ረቂቅ ጥበብ ነበራቸው። ታሪካዊውን የ1936 የጄኔቫ ንግግራቸውን እናስታውስ። ፋሺስት ጣሊያን በሀገራችን ላይ የፈጸመውን የጋዝና የክህደት ጦርነት ለዓለም ለማስረዳት መድረኩ ላይ ሲቆሙ በቦታው ላይ የነበሩ የፋሺስት ደጋፊዎችና ጋዜጠኞች በከፍተኛ ድምፅ ይጮሁ፣ ያፋጩና ያንጓጥጡ ነበር። አዳራሹ በሁከት ተሞላ። በማንኛውም መደበኛ ሰው ቦታ ሌላ ሰው ቢሆን ኖሮ ሊደነግጥ፣ ሊቆጣ ወይም መድረኩን ጥሎ ሊወጣ ይችል ነበር። ነገር ግን ግርማዊነታቸው ምን አደረጉ? ቅንጣት ታህል አልተንቀሳቀሱም። ፊታቸው ላይ ምንም አይነት ቁጣ ወይም ፍርሃት አልታየም። ልክ እንደ አለት ጸጥ ብለው ጩኸቱና ሁከቱ እስኪያበቃ ድረስ ሰዎቹን በትኩረት ይመለከቱ ነበር። ያ ያሳዩት የዝምታ ኃይል ጩኸቱን አሸነፈው። አዳራሹ ጸጥ ሲል ዓለምን ያናወጠውንና የሊግ ኦፍ ኔሽንስን ውድቀት አስቀድሞ የተነበየውን ታሪካዊ ንግግራቸውን አደረጉ። መሪነት ማለት በጩኸት መሃል የራስን ድምፅ ሳያጠፉ በረጋ መንፈስ ተጽዕኖ መፍጠር መቻል መሆኑን በተግባር አሳዩ። ይህ ለአንተ በሕይወት ምን ያስተምርሃል? በአሁኑ ዘመን በዙሪያ ያሉ ሰዎች ሊያናድዱ፣ ሊያጣጥሉ ወይም በወሬና በጫጫታ መስመርን ሊያስቱ ይችላሉ። እውነተኛ መሪ ግን ምላሽ ከመስጠት በፊት ስሜትን መግዛት መቻል ነው። ጠላቶችህ አንተን ከቁጥጥር ውጪ ለማድረግ ሲጮሁ የአንተ ምርጥ ምላሽ ስልታዊ ትዕግስት ነው። ዝምታህና መረጋጋትህ ተቃዋሚዎችህ መሸነፋቸውን የሚያውቁበት ትልቁ የስነ ልቦና መሳሪያ ነው። ምዕራፍ 2 ክፍል 2 የማይናወጥ ግርማ ሞገስና ስሜትን መግዛት። ሁለተኛው የሚስጥር ጥበብ ስሜትን ሙሉ በሙሉ መግዛትና ግርማ ሞገስን አለማጣት ነው። ይህ በሳይኮሎጂ ሪጋል ኮምፒውተር ይባላል። አንድ መሪ በውስጡ ምንም ያህል ማዕበል፣ ሐዘን ወይም ጭንቀት ቢኖርበትም በውጫዊ ገጽታው ላይ ግን ሁልጊዜም ፍጹም መረጋጋትና ቁጥጥር ሊታይ ይገባል። ጃንሆይ በተለያዩ የውስጥ ቀውሶች፣ የቤተ መንግሥት ሴራዎችና የቅርብ ሰዎቻቸው ክህደት በፈተናቸው ወቅት ማንም ሰው በፊታቸው ላይ ድንጋጤን ወይም ከመጠን ያለፈ ቁጣን አይቶ አያውቅም። የአሜሪካ ፕሬዝዳንቶች፣ የሩሲያ መሪዎችና የእንግሊዝ ነገስታት ሳይቀሩ እርሳቸውን ለማግኘት ሲመጡ የሚደነቁት በሀገሪቱ በሀብት መበልጸግ ሳይሆን በጃንሆይ ግላዊ ስብዕና በማይናወጥ ግርማ ሞገሳቸው ነበር። ስልጣን ከዘውዱ ሳይሆን ከሰውየው ማንነት እንደሚፈልቅ በተግባር አሳይቷል። ይህ የማይናወጥ ስብዕናቸው በዙሪያቸው ያሉ ሰዎች ብቻ ሳይሆን እርሳቸውን ለመገዳደር የመጡ የውጭ ሀገር ዲፕሎማቶችን ጭምር በሐሳብ የሚገዛ ድብቅ የስነ ልቦና ኃይል ነበሩ። ጃንሆይ ከመናገራቸው በፊት ማስተዋልን ያስቀድሙ ነበር። ቃላቶቻቸውን በጥንቃቄ መምረጣቸው አነጋገራቸው ዝግ ያለና ክብደት ያለው
መሆኑ በዙሪያቸው ላሉ ሰዎች ፍጹም መከበርን ይፈጥር ነበር። ይህ ጥበብ ለኛ ምን ይነግረናል? በሕይወትህ ስኬታማ መሪ ለመሆን መጀመሪያ የራስህን አእምሮና ስሜት በበላይነት መግዛት አለብህ። በትንሽ በትልቁ የምትቆጣ የምትደነግጥና ስሜት በሰዎች ንግግር የሚናወጥ ከሆነ ለአካባቢ መሪ መሆን አትችልም። የራስህን ስሜት ስትገዛ በዙሪያ ያሉ ሰዎችን እና ሁኔታዎችን የመግዛት ኃይል ታገኛለህ። ምዕራፍ 3 ክፍል 3 የራዕይ ጥራትና የረጅም ዘመን ውርስ። ሶስተኛውና ዋናው የአመራር ጥበብ ለዛሬ ብቻ ሳይሆን ለሚቀጥለው 100 ዘመን ማሰብ ወይም ቪዥነሪ ሌጋሲ ነው። ተራ መሪዎች የሚሰሩት ለጊዜያዊ ጭብጨባ፣ ለዛሬ ጥቅም ወይም ለራሳቸው ዝና ብቻ ነው። ታላላቅ መሪዎች ግን ትውልድ የሚሻገር ስማቸው ከሞተ በኋላም የሚኖር ዘላቂ ተቋም ይገነባሉ። ጃንሆይ ለሀገር ነጻነት፣ ስልጣኔና ክብር ዘላቂ ሊሆን የሚችለው በጦር መሳሪያ ሳይሆን በዘመናዊ ትምህርትና በእውቀት መሆኑን ቀድሞ የተረዱ ባለራዕይ ነበሩ። በዚያ ጥንታዊ ዘመን የሀገሪቱን ወጣቶች ወደ ውጭ ሀገር ልኮ ማስተማር፣ የመጀመሪያውን ዩኒቨርሲቲ መክፈትና ትምህርት ቤቶችን ማስፋፋት እጅግ ከባድ፣ ብዙ ተቃውሞ የነበረበት ስራ ነበር። ነገር ግን እርሳቸው የወደፊቱን ትውልድ ስላዩ ራዕያቸውን ወደ ኋላ አላሉ። እጃቸው ላይ የነበረውን የወርቅ ሰዓት እየሸጡ ለተማሪዎች ደብተር፣ መጽሐፍ ይገዙ ነበር። ተማሪዎችንም በግንባር ቀደምትነት ያበረታቱ ነበር። ምክንያቱም ያወቁት ነገር ቢኖር ዛሬ የምትዘረው የእውቀት ዘር ነገ የማይደፈርስ ታሪክ እንደሚሰራ ነው። እውነተኛ አመራር ማለት አንተ በሌለህበት ዘመን እንኳ የሚቀጥለውን ትውልድ የሚመራ ብርሃን አስቀምጠ ማለፍ መቻል ነው። የጃንሆይ ምስጢራዊ የአመራር ጥበብ ዛሬ ለእያንዳንዳችን የሚያስተምረን ትልቅ ቁም ነገር አለ። በሕይወታችሁ፣ በስራችሁ ወይም በምትመሩት ማንኛውም ሀገር ውስጥ ማዕበልና ጫጫታ ቢበዛባችሁ እንኳ እንደ ንጉሥ በረጋ መንፈስ ስልታዊ ትዕግስትን ካስቀደማችሁ፣ ስሜታችሁን ገዝታችሁ ግርማ ሞገሳችሁን ካስጠበቃችሁ እና ለረጅም ዘመን የሚሆን ራዕይ ካላችሁ በዓለም ላይ ማንም ሊያሸንፋችሁ አይችልም። መሪነት ከውጭ የሚሰጥ ሳይሆን ከውስጥ የምታበረው የአስተሳሰብ ብርሃን። የዛሬው የማይንድ ሆራይዘን የእውቀት አድማስ ዝግጅታችን ይህንን ይመስል ነበር። ይህ ቪዲዮ ለአእምሮ አዲስ እይታን ከሰጥቶት ቪዲዮ ላይክ በማድረግ ለሌሎች እንዲደርስ ያድርጉ። የቀጣዩን አዲስ ቪዲዮ እንዳያመልጡ ቻናላችንን አሁኑኑ ሰብስክራይብ ያድርጉ።